ሰላም በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ይህ ጎሾው ነው። በማርቆስ ወንጌል ምዕራፍ 16 ከቁጥር 15 ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ በሚለው ቃል መሰረት በወንጌል ዋጋ ይከፈሉ በምድር ዳርቻ ያደረሱ አባቶቻችንን በመጋበዝ ከነሱ ጋር ቆይታ እናደርጋለን። ከኛ ጋር ስለመሆኑ እጅግ አድርገን እናመሰግናለን። ዛሬም እንደተለመደው አንድ እንግዳ ጋብዘናል። እንግዳችን ማን ይሁን? አንዴና መጡ ውድ ጊዜዎትን ሰውተው ለቃለ መጠይቁ ፈቃደኛ ሆነው እዚህ ስለተገኙ በተመልካቾች ስም በጣም ከልብ ላመሰግኖት እወዳለሁ። እኔም አመሰግናችኋለሁ። ለበርካታ ዓመታት ወንጌልን በጂንካና አካባቢያ ያደረሱ የእምነት አባት ነው። እንዲያው ከልጅነቱ ጀምረን የት ነው የተወለዱት? ዞን ባኮ ጋዘር ድሮ የሚባለው አሁን ደግሞ ደቡብ ኦሞ ዞን በነበረ ጊዜ እኔም ዞንን ለማገልገል ከዛ ከኩሬ ከወርበን በስተኋላ ያለውን ቀበሌ ትቼ ወደዚህ ጂንካ ምድር መጣሁ። ስለ ልጅነቱ ብናውጋ የመጀመሪያ ደረጃ ትምህርቱን የት ነው የተከታተሉት? መጀመሪያ ደረጃ ትምህርት የሚባል ነገር አልተማርኩም። በኃይለ ሥላሴ ጊዜ መሰረት ትምህርት የሚባል ፊደሉን አሳወቀኝ፣ አስተምር አሉኝ። በደንብ የማይከታተለውን አናቱን ምታ ብሎ ስል እኔ እፈራለሁ እንዴት እመታለሁ ስል አንተ የምትለውን የማይከተሉትን መምታት አለብኝ መበትል። እንደው ደንግጠው እነሱ የሚፈሩ አይነት ነገር መስሏቸው እኔ አባቶችን እናቶችን ማር ያልቻሉትን መቅጣት አልችልም እና ስለዚህ እድገቴም በዛው በመሰረት ትምህርት ነው። ትምህርት አልገባሁም። በዛ መጽሐፍ ቅዱስን ለማንበብ ችያለሁ። ብቻ ወንጌልን ለማንበብም ወንጌላውያን መጀመሪያ እነዚህ ልጆች ተራመዱ ብሎ እየዘመሩ ቶከሚቃዋና ኃይሉ ገርታ የሚባሉ መጀመሪያ ወንጌልን የሰበኩ አንድ አዲስ ኪዳን ሰፊ አዲስ ኪዳኗን እንድታነብ ሕይወት ይሆንልሃል ብሎ ሰጡኝ። በዛም መጽሐፍ አዲስ ኪዳን ላይ ማቴዎስ ወንጌል ምዕራፍ 5ን ብፁዓን ናቸው ለስሙ የሚሳደዱ ሲነቅፏችሁ ሲጠሏችሁ ደስ ይበላችሁ የሚለውን አነበብኩ። ቤተሰቦቹ በጌታ ነበሩ ወይ? አይደሉም። ወደ ጌታ እንዴት መጡ? እስኪ ይህንን አጋጣሚ ቢያስታውሱ። አስተዳደገም ያው በሰው ቤት ነው። አባቴ በትንሽ ያለው ነው የሞተው። አባቴ ታላቅ ወንድም አቶ አብኖ ደቅላሙ የሚባል እሱ አብኖ ሐኪም የሚባል ሰውዬው እግሩ በሽተኛ ነው፣ መራመድ ብዙ አይችልም። እዛ እያሳደገን እሱ ነው። እሱ በቃ መጋያ ጋዘር ሄደን እንድንገዛለት ይልከናል። አንዳንድ ጊዜ በቃ ይሄ አጎት እግሬን ደግሞ እንደዚህ ወስዶ ይሰቅለኛል፣ እሸናለሁ። ለምንድን ነው እንደዛ? የማይጣፍጠውን ገዝተህ አመጣ። ኦኬ ጋያ ላይ የሚያጨሰው እኔ በአፍ አይቀመስም። ምን አንተ እስክትስቅ ድረስ እኔ ምን አውቄን። አንዳንድ ጊዜ ደህና ብሎ ሲያስለው ጎሽ ተባረክ ብሎ ይባርኩኛል። መጥፎ ከሆነ ደግሞ እንደ መኮርኮም ብቻ ቆንጥጦ ይሄን እንደዚህ እስኪላት ድረስ ይቆነጥጠኛል። ያን ጊዜ ቦጌ ነው የምንለብሰው። ይሄ ባዶ ነው፣ ባዶ እግር ነው የምንሄደው። ይህንን የአጎታችን ደግሞ ፍየል ያረባል። ፍየሉን እኔና ታናሽ ወንድሜ ጫካ እየነዳን ነው። ትንሽ ሽቶ መንገድ ላይ ተቀብቶ ያለፈን ሰው ትንሽ ሽቶ እዚህ አማራ መጥቷል እባክህ ጫካ እንግባ እኔና ታናሽ ወንድሜ ፍየሎች ጋር ጫካ ነው የምንውለው ማለት ነው ብዬ እየተጨነኩ እያለ አንድ የኮይራ ወንጌላዊ መንገሻ መልሜ የሚባሉ ጌታን መሰከረልኝ። እኔ ያ አዲስ ኪዳን አነብ ስለነበረ ውስጤን እነሱ ጋር እንደዚህ የዘመርክ ለመሄድ ቀጥል እነሱን ተከተል ስለኝ መጽሐፍ ቅዱስ አዲስ ኪዳን ነው። ያንን ማቴዎስ ወንጌል ምዕራፍ 5ን እንዳነበብ መጀመሪያ ያው በኃይለ ሥላሴ ጊዜ መሰረት ትምህርት የፊደል እግሩን ሁሉ ስለተለማመዱ እዛ ተነስቶ ነው 1963 መጨረሻ ሐምሌ ወር ጌታ ነው ያገኘው።
ከዛ ወዲህ ጂንካ መድል መጥቼ ከብዙ ቆይታ በኋላ ማታ ትምህርት ነሬ ለማ ደጃዝማች ለማ አቦዬ የሚባል ማዶ እዛ ነው ማታ ያም አገልግሎት ሲበዛ አንዳንድ ጊዜ ወር ሙሉ ጠፍቼ መጥቼ እማራለሁ። ሴቶች ደግሞ ከኔ ይቀዳሉ። አቶ ማርኮ የሚባል ጌዛ ጤፍ እርሻ ለመዝራት ሄደናል። ያ ወንጌላዊ እንዳለው ይሄ ወደፊት የቤተ ክርስቲያናችሁ አስተማሪ ይሆናል፣ እለቱን የሚሰብከውን እሱ ነው የሚያነበው ብሎ እንዳስነብበኝ እንዲህ ያደረኩ እድገቴን በዛ ነው። መጽሐፍ ቅዱስ ትምህርት ቤት ሚሽነሪዎች እንዲያስተምር ፈቃድ ጠየቁ። ኤሌመንታሪ ትምህርት ቤት አንደኛ ክፍልን ጂምናስቲክ አንተ አስተምራለሁ። እኔ ጂምናስቲክ ምን እንደሆነ አላውቅም፣ ግን ከአልግድ ሲላክ መጽሐፍ ቅዱስ ትምህርት ቤት ተምሮ ይማር ይሄ ልጅ ሲባል ልጅነት ናቶ ይሄ ምን ያውቃልና ነው እናስተምርም። ኤሌመንታሪ ግብ አይደለም እኔ መጽሐፍ ቅዱስ ተማር ተብዬ ነው መጣው። መጽሐፍ ኤሌመንታሪ ምን እንደሆነ አላውቅም፣ አልገባም። ኤሌመንታሪ ፈተና ሰጥቶኝ መልሱን በትክክል ሰራው። በማያነበው አይኔ እግዚአብሔር አይኔን ከፈተ፣ አነበብኩ። መሰረት ትምህርት መሰረቴ ነው። ጌታንም በማያውቅ ቤተሰብ እግዚአብሔር እኔን ብቻ ቤተን ወንጌል ታገለግላለህ ሲል ነው በብጨት ያስጠራል። የወንጌል አባት የምለው መንገሻ መልመድ ደርሶ የወንጌል አባት ነው። የኮይራ ወንጌላዊ ነው። አሁን ልጆች ሁሉ እዚህ ሆስፒታል ደግሞ የእሱ ልጅ ማሩ የሚባል አገልጋይ አለ ሐኪም ቅርብ ጊዜ አልተገናኘሁም እንጂ ብዙ ጊዜ መላኩ እኛ ጋር የተወለዱ መላኩ ሼቃ የሚባሉ ከዚህ ሄደው የወለዱት ልጆችም ብዙ ጊዜ አባቴ ወንጌል አባቴ መንገሻ መልመድ ሲሞት ጠርተውኛል። በወቅቱ ደግሞ በጣም አደጋ ነገር ነው። ይሄ ተቅማጥም ሸገላ የሚባለው በሽታም በጣም የበዛበት በዛን ጊዜ መሄድ አልቻልኩ። በስልክ ደውሎ ለቅሶኛን እንዲመሰክር አደረጉ። እኔም ተናገርኳቸው። ወንጌል አባቴን ደርሼ በህይወት እያለ ማየት ፈልጋለሁ፣ ግን አሁን ቀደመኝ። እኔ ዛሬ ወንጌልን አገልግዬ ቤተክርስቲያን ሰርቶ ማህበር አድጓል። ወንጌል ያን ጊዜ ባዶ መሬት ላይ ሰብኮ የሄዱት በእኔ ውስጥ የተዘራው እየበቀለ እያሸነፈ ሄደዋል ብዬ መሰከርኩ። ለቅሶኛ ሁሉ ሲሰማ ስልክ ላይ ደግሞ እንደዚህ ደውሎ ሲጠይቁኝ ነበርና። ጋሽ መንገሻ ጌታ እንዲቀበሉ ካረጉት በኋላ ያሉት ህይወት እንዴት ነበር? ቀድሞ የነበረው ህይወት እንዴት ነበር? እስኪ እዛ ጋር ያነጻጸሩ ብነግሩት። ወንጌላዊ መንገሻ መልሜ ነኝ ካስተማረኝ ከሳምንት በኋላ ነው አቶ ማረኮ የሚባል ጤፍ እርሻ ላይ አዝመራውን እንድንዘራ ሰው ከቤተ ክርስቲያን ይላካል። እኔም ከወጣቶች ጋር ከአባቶች እናቶች ጋር ሄጄ ጤፍ እርሻ ውስጥ ጤፍ ስንዘራ ነበረ። በዛን ጊዜ መጽሐፍ ቅዱስ ትምህርት ቤት እንዲሄድ ተጠየቁ። ባኮ ላይ ዳገት ላይ ነው። ባኮ መጽሐፍ ቅዱስ ትምህርት ቤት ትገባለህ ተብያለሁ እና ማህበሩስ ምንድን ነው የምትሉ? ብትማር ጥሩ ነው፣ ለሁላችን የሚጠቅም ነገር ነው። መጽሐፍ ቅዱስን መማር የተማርከውን ወደፊት ለማስተማር ለመስበክ ይመቻል ብሎ ማህበሩም ደገፍ። በዚህን ጊዜ እርሻ የሚሰራው ማህበር ክፍለ ማህበር ሁሉ መጥቶ ነው። እንደ አሁኑ ክርስቲያን አንድ አጥቢያ ውስጥ አይደለም። ክፍለ ማህበርም ይሄ 30 ማህበር የሚባለው ጠቅላላ ማለ ሐመር በና ሁሉ አንድ ላይ ነው የምንመላለሰው። እርስዎ የተመረጡት ከሌሎች የተሻሉ ሆኖ ስለተገኙ መጽሐፍ ቅዱስን እንድማር የተመረጡት? እንግዲህ አጋጣሚ እንጂ ከሌላ ከኔ የሚሻሉ ያንም የሚያነቡ የሚጽፉ አሉ። በኮባ ቅጠል ላይ ነው እንጨት እንዲህ አበበ ደግቡ የእንስሳትን ስም ሁሉ ጽፋል። ጽፉ ነበር ወረቀት ያን ጊዜ የለም፣ ስክሪፕቶም የለም ያን ጊዜ። በእንጨት የኮባ እንትኑ ላይ እንዲህ የጻፈን የኔ ታናሽ ወንድም ከኔ ይልቅ ደግሞ ወደ ኋላ አድርጎም ይጽፋል። እሱ ከኔ ቀደመ
ሆኖም እኔ ጌታ የተከለኝ ስለሆነ ባኮ የመጽሐፍ ቅዱስ ትምህርት ቤት ላይ መጽሐፍ ቅዱስ ተማርኩ። ከዛ በኋላ እንዴት ወደ አገልግሎት መጡ? እስኪ ይህንን አጋጣሚ ያስታውሱ። ባኮ መጽሐፍ ቅዱስ ትምህርት ቤት ሲሄድ ፈረንጁ ያ መጀመሪያ የመጽሐፍ ስሞችን እንዳስቆጥር ዘፍጥረት፣ ዘጸአት፣ ዘኍልቍ የሚለውን አንደኛ ክፍል መጽሐፍ ቅዱስ ተማሪዎችን አስተምራለሁ። ኤሌመንታሪ ደግሞ ጂምናስቲክ አስሮጣለሁ። እንደዚህ ያደረገው በሳምንት ውስጥ 50 ሳንቲም ነው ፈረንጁ የሚከፍለኝ። ለአንድ ሳምንት 50 ሳንቲም 50 ሳንቲም ያን ጊዜ ብዙ ብር። እዛን ጊዜ ይሄ ዲፕሎኬት የሚደረገው ጽሁፍ እንዲጽፍም ይፈቅድልኛል። እሱ ክፍል ውስጥ ገብቼ ቢሮ ውስጥ ገብቼ ያን ጊዜ እሱ ብሩ እዚህም አውቆ ጥሎ ይሄዳል። ያን ጊዜ ፈረንጆች ጌቶች እንላለን። ጌቶች ይሄ ምን ብሩ ነው ይሄ ብዬ አንስቼ እሰጣለሁ። ጎሽ አንተ ደግሞ ታማኝ ነህ። ተመልካቾቻችን ቆይታ ያደረግን ያለነው ከወንጌላዊ ጋሽ ደጉ ደቅላቦ ጋር ነው። ጋሽ ደጉ ለበርካታ ዓመታት በወንጌል ዋጋ የከፈሉ አባት ናቸው። እስካሁን የህይወት ውጣ ውረዳቸውን ስናነሳ ነው የቆየ ነው። ከዚህ በኋላ እስኪ የምናወራቸውን ሀሳቦች ለምናደርሳችሁ ይሆናል። አብራችሁን ቆዩ፣ የአክብሮት ግብዣችን ነው። 1964 1965 66 መጽሐፍ ቅዱስ የአንደኛ ደረጃውን ጨረስ። ወደዚህ ጂንካ ላዛ ጤና አዳም አሁን ላይ ትልቅ ሆነው ላዛ የሚባል ታች ከኔሪ ዳር ላይ ተሰርቶ ነበረ። እዛ እንዲያስተምር መጽሐፍ ቅዱስ እንዳስተምር ተላኩ። ባኮ ያለው መጽሐፍ ቅዱስ ትምህርት ቤት እንዳለ አንደኛው እንደ ብራንች ሆኖ ነው ላዛ ላይ የተሰራው። መጽሐፍ ቅዱስ ትምህርት ቤት ተከፈተ በላዛ። የህብረቱም ጽሕፈት ቤት አለ፣ ትልቅ ዳስ ተሰርቶ አቶ ያዕቆብ ደንበልና ዳንኤል ገነቦ የወላይታ ሰው፣ ያዕቆብ ደንበል የጉራጋ ሰው፣ እሱ ከተማ ላይ ሱቅ አለው። እሱ ያን ጊዜ ይነግዳል። አሪሶ ሁሉ እሱ ቤት ነው የሚያስቀምጠው፣ እሱ ቤት ነው የሚያርፈው። እንደዚህ በዚህ መልኩ ያዕቆብ ደንበልና ዳንኤል ገነቦ፣ እሱ ዳንኤል ገነቦ የክሊኒክ ነጋዴ ነው። ያዕቆብ ደንበል የሸቀጣ ሸቀጥ የልዩ ልዩ ቅባቶችን እያመጣ የሚሸጥ ነው። እሱ ጉራጌ ተወላጅ ነው። ዳንኤል ገነቦ ወላይታ ተወላጅ ነው። እነኚህ የቤተ ክርስቲያናችን እዚህ ገርተ ቁጥር 2 ቁጥር 1 መሰጠት የሚገባው ነው። ቁጥር 1 ለጤና አዳም የተሰጠው ከህዝብ ብዛት ከአገልግሎት ጥራት ጋር እንጂ አቶ ምኖታ ሚሻሞ ደጅ ላይ ነው ያመልኩ የነበሩ። አቶ አቻሙ ጎሹ ያንን ራሱ በራፍ ላይ አሮጊቶች አሉ፣ ደካማዎች አሉ፣ እንድናመልክ ፈቃድ ይሰጥ ብሎ በደጁ አንድ ሳር ጎጆ ትልቅ ሳር ተሰራ። እዛም ጊዜ እኔ ከባኮ መጽሐፍ ቅዱስ ሲጨርስ 66 67 እዚህ ላዛ ላይ ለማስተማር መጣሁ። አቶ አልሳኮ የሚባለው ደግሞ እሱ መጀመሪያ አንድ ወንጌል አገልጋይ ነበረና ወንጌላዊ ነው። አልሳኮ የሚባለው እሱ ሚስቱም ለአንድ ወር እኔ አላገኘውን በወር 30 ብር ነው። ያን ጊዜ በጣም ትልቅ ደመወዝ ነው። 30 ብር ለአልሳኮ ይከፈላል። ለእኔ መጽሐፍ ቅዱስ አስተማሪው እኛ 12 ብር ነው። አሁን የኔ ባለቤት አንተ ለእኔ ልክ እንደ አልሳኮ ሚስት ድር በድር ካልገዛ አልኖርም አለ። ከተማ እንጀራ ጋግሬ ለብሳለሁ። ፈጽሞ አይሆንም። ሽማግሌዎች ላይ ከሰሰች። እኔ አላጠፋም። ጓደኛ የወንጌላዊ በወር 30 ብር ስለሚከፈለው ድር በድር ገዛላት። እኔ በአንድ ወር እሷ የለበሰችውን አይታ አልብሰኝ አለች። 3 ወር ጊዜ ስጭኝ። እኔ 12 3 ወር 36 አድርጌ 6 ብር የኔ ቀለብ ይሆናል እና 30 ብር እንዲገዛልሽ ድር በድር ከፈለግሽ 3 ወር ጠብቂ አልኳት።
አልጠብቅም ማለት እንጀራ ለመጋገር ክራይ ገባች ከተማ ሲከፈላት እስኪከፈል ድረስ በወር ውስጥ 1-2 እንጀራ ይዛ ትመጣለች። ወጥ ሰርታ ታበላለች። እንደዚህ እየተንገላተን ወንጌል መጽሐፍ ቅዱስ መስከረም፣ ጥቅምት፣ ህዳር ተማሩ። ቡና ስላፈራ በቃ ተማሪው ወደ ቡና ለቀማ ገባ። ትምህርት ቤቱ ተዘጋ። አይዳቅ የሚባለው አሁን እኔ እንደ ወንጌል ተቀጣሪ ወንጌላዊ ሆኜ ሄድኩ። በትምህርት ቤት በሚከፈለኝ 12 ብር እየተከፈለኝ ጌዛ አሁን ትልቅ ቤተክርስቲያን ናት። እዛ አቶ ተካ ወጪ የሚባል ሰው ቤት ተቀምጬ ወንጌል ሰብካለሁ። ያማረኮ የሚባለው ድሮ ጌታን በእርሻው ጌታን አግኝቼ መጽሐፍ ቅዱስ ትምህርት ቤት መሄድ እንዳለብን ማህበር ያረጋገጠልኝ ሰው ጋም እጀ ጉብኝት አደርጋለሁ። ልጆችን መክራለሁ፣ አስተምራለሁ። ህፃናትንም ጭራሮ አንድዶ ፊደል አስቆጥራለሁ። እንደዚህ እያደረኩ እድገቴ እንደዛ ነው። አገልግሎትን በዛ በትንሽነት ነው የጀመርኩት። ወንዴ አሊ በጻፈው መጽሐፍ ላይ ነበር የእርሱን ታሪክና በዚህ ሂደት ውስጥ ምናልባት ያጋጠሙት ተግዳሮት ካለ? ይሄ አሁን መጀመሪያ ያገባሁት ሚስት አንድ ሰው ያማግጣታል። አንተ ሚስቴ አትሆንም ይላል። ከእሷ ጋር የሚያማግጥ ልጅ አለ አንተ ባታውቀው ነው እንጂ ብሎ ይሰብቁኛል። ይደለም እኔ በእጄ ካላስኳት በስተቀር እኔ ምንም ማድረግ አልችልም። የሸካመርስ ልጅ ናት። ቤተክርስቲያን አንተ አግብተህ መጽሐፍ ቅዱስ ብትማር ይሻላል ብሎ ስሉ ከሰኞ እስከ አርብ ባኮን ነኝ የምኖረው። ከሰኞ እስከ አርብ እሷ ከሌላ ልጅ ጋር ታማግጣለች። ይሄ ሁሉ ሲሆን አሁን ኋላ ልጅ እንዲወልድ አንተ አላደረክኝም። ጅንካ እዚህ ማስተማር ሲመጣም ከኔ ጋር መታለች። እኔ በቃ አንተ ማትወልድ ሰው ስለሆንክ አለች። እኔ ጌታ ሲሰጥ ነው የምንወልደው እንጂ አንቺ ስለፎከርሽ ልጅ አታገኝም አልኩ። በቃ ያን ጊዜ እኔ ማህበር ሲሄድ አንድ ማህበር ክፍለ ማህበር ስብሰባ ሂጄ እስኪመጣ ድረስ ከቤት ያለውን እቃ ሁሉ ይዛ ጠፍታለች። ገበያ ልብስ አጥባ ሄዳለሁ ብላ ወደ ገበያ ገባች። አግብታ እዚህ ጉርደር የሚባለው ቦታ ሌላ ወንድ ጋር እኔ አመለከትኩ ፖሊስ ጣቢያ። ሚስቴ ጠፍታለች። እሷን እኛ ቅዳሜ ገበያ ላይ አይተናታል። ቅዳሜ ማታ ነው እኔ ከማህበር የተመለስኩ። ኋላ እሑድ አምልኮ ላይ የምትከሰኝ ልጅ እኮ ጠፍታለች ብዬ ሰኞ ስነጋ ፖሊስ ጣቢያ ሂጄ አመለከቱ። አቤቱታ አንድ ጭቃሹም አርክሻ ላይ ዱኮ አንክሻ የሚባለው ጋር እንዲሄድ ተላኩ። ደብዳቤ ይዤ ከፖሊስ ጣቢያ አቶ ዱኮ አንክሻ ደጅ ላይ ነበርና አቶ ዱኮ አንክሻ የሚባለው ቤት አሳዩኛል። ራሱን ነው እኔ አሁን ትንሽ ልጅ ነው ብዬ ኦኬ አሳዩኝ ያሉ ራሱን ሰውየው ነው። ዱኮ አንክሻን አሳየኝ አንተ ልጅ አለ። እሺ ቆይ አሳይሃለሁ እዚህ ይቀመጡ። የሆነች ኩርሲ ሰጠኝ። እሱ አጠገብ ቁጭ ብዬ ትንሽ ወረድ አለና ተመልሶ ዱኮ አንክሻ እኮ እኔ ነኝ አለ። እሺ እዚህ ጉርደር የሚባል ሚስቴ እዚህ እንዳገባች ነው ወሬ የምሰማው አለ። እሺ አይዞህ እንግዲህ ጌታ ያ ወንጀለኛዋን እስኪሰጥ ድረስ እየጸለይን ማታ እዚህ ቤት እናደራለን አለ። ቤቱ አሳደረኝ። ሳይነጋ ወጣን። ከቤቱ አልፈን ላይ ዳገት ላይ ነው። ዳገት ላይ ሄደን ስንደርስ ያንን አግቢውን እሱ ራሱ ያውቀዋል። ይሄ ቤቱ ይሄ ራሱ ነው ብሎ በር አንኳኳ። እየተንጠራራው ያለ ወጣ። እኔን ሲያይ እግር አውጥኝ አለ። አንተ በሕግ አምላክ ቁም፣ በሕግ አምላክ ስል አባቱም ወንድሜውም ወጡ። ምንድን ነው በቃ እዚህ የሰውን ሚስት ዘርፎ አምጥቶ ነው ያደረው ብለው አሁን እሷ ደግሞ ያለቀሰች ወጣች ከቤት። ቁሚ እዛ ጋር ቁሚ አልኩንም።
አሁን እሱ ልጁ የትነት ጫካው ሮጦ ገብቷል። ታላቅ ወንድሙ ግድ ለምን አመጣዋለሁ ብሎ ሄደ። ተከታትሎ ይዞት መጣ። ያን ጊዜ በቃ ፍልሱ መራኝ፣ ጭቃሹ ድኮም መራኝ፣ ሄዱ እንሂድ ብሎ ወደ እዚህ ከተማ ላይ ፖሊስ ጣቢያ አለ ላይ ሾላው ስር አሁን ይሄ ተኮላ ትምህርት ቤት ፖሊስ ጣቢያ እዛ ነው። እዛው ቀጠሮ 8 ሰዓት ላይ እንድትመጡ ተብሎ ፖሊስ ቀጠሮ ሰጠኝ። በቃ ማረሚያ ጻፈ። 8 ሰዓት ላይ ወደ ማረሚያ ተመራች። ያለቀሰች ቄስ ሁሉ እየሰበሰቡብኝ እኔ እንግዲህ እንደዚህ ተወንጅዬ ዝም ብዬ በቀላሉ የሚለቅ ሰው አይደለሁም አልኳት። በቃ እንደዚህ አልቅሳ እንተ እንደዚህ እኔን ትቀጣኛለህ ብዬ አላሰብኩም። እኔ ያደረግኩት ጥፋት ነው እኔን የሚቀርበኝ። አባትየው እየለመነኝ ምንም ማድረግ አልቻልኩም። ፖሊስ የወሰነው ፍርድ ቤትም ከቀጣቸው ቅጣታቸውን ይቀበሉ፣ እኔ ምንም ችግር የለብኝም፣ ብቸኛ መሆን ይችላል። 5 ዓመት ተፈርዶ ማረሚያ ገቡ። ከዛ በኋላ እኔ ኩሬ አልግድ ሂጄ ቤት ሰራው። አንድ አልማዝ የምትባለውን አብረን ትዳር መሰረተን። ከቢዮ አገባኋት። እሷም አግብቼ ኩሬ ስንኖር ባኮ ይሄ 2 ተካፈለ። ማለ ወደ ማለ፣ አሪም ወደ አሪ፣ ወደ ሲዶ እንዲሄድ ተደርጎ የፈረንጅ ዕቃ መጽሐፍ ቅዱስ ትምህርት ቤቱም በ2 ተሰንጥቆ ኮይቤ ላይ ተሰራ። ላይ ሜጸር ላይ ጽሕፈት ቤት ተሰራ። እኔም የቤተ ክርስቲያኒቱን አገልጋይ ለመሆን እዛው እንዲቀመጥ ተደረግኩ። እዛ ኮይቤ ሜጸር አሰፋ ኮይቤ ሄዱ። ለዚህ አይነት ተግዳሮቶቹ ቀላል አይደሉም። ተውኳት። አሁን ወደ ኩሬ ሄጄ በወጣትነት ዘመን ኩያ ኦይታ የሚባል ሰው ቤት ሆኜ እርሻ ጀመርኩ። ቤት ሰራው። አልማዝ የምትባለውን አገባኋት። እናንተ እዚህ እንድትኖሩ አይደለም ላይ ሜጸር ላይ እንድትኖሩ ማህበር ፈቅዷል። ባለቤቴንም ይዤ እዛ ሜጸር ጽሕፈት ቤት ሄድን። እዛ ስንኖር እሷም አንድ ሴት ልጅ ወለደች። ሁለተኛ ሴት ልጅ ስትወልድ አንዲት ኢተነሽ ስዊዲ የምትባለው የቀበሌ ሊቀመንበር እሷን ታስመርጣታለች። እኔ ክርስቶስን ወንጌል ለመስበክ እንጂ መጽሐፍ ቅዱስ የተማርኩት የሴቶች የቀበሌ ጸሐፊ ለመሆን አይደለም ብያ አለቻት። ፈጽሞ አንቺ ለእኔ ጸሐፊ ትሆኛለሽ። ያን ጊዜ ብርዝ ይጠጣል። እሷ ብርዝም ብዬ 50 ክሮ የጌታን እንዳላሰድብ ብሎ ይሄ ሰው እኮ ነው እኔን ወደዚህ ጣጣ ውስጥ ያመጣኝ ብላ በእኔ ላይ ቅር ትላለች። አይ መንግስትም እኮ ከቤተ ክርስቲያን ካልወሰደ ሌላ ያነበበ ሰው ከየት ያገኛል? ግድ የለም ጊዜ አሳልፍ ያልኳት። ስላት ታመመች። እንዳለችው ወደ ጌታ በአመቱ ተጠራች። 1971 እዚያ ወጣን። 1972 ለሞት ሁለተኛ እርግዝና ጅንካም አሳክሚያት አልተሻላትም። ወደ ጅንካ ከመጣን 2 ወር ቆየን። ሕክምና ስትረዳ ቆየች። እዛ ለአዛም አድረን ወደ ሜጸር ተመለሰ። ለሞት በቃች። ከዛ በኋላ እኔ ለመጽናናት አልችልም፣ ወይም ወንጌላዊ አደርጋችሁ ላኩኝ አልኩ፣ ወይም እኔ መጽሐፍ ቅዱስ ከፍተኛ እንድማር አድርጉኝ አልኩ። ማህበሩ ወንጌላዊ ከሚሆን አሁን መጽሐፍ ቅዱስ ትምህርት ቤት ይሂድ። የት ከፍተኛ ያለው መጽሐፍ ቅዱስ ትምህርት ቤት ጨንቻ ነው። በእግር ጉዞ መስከረም ወር በእግር ጉዞ ጨንቻ ድረስ በማሌ አድርገን በከምባ አድርገን በረሳ አድርገን 40 ምንጭ 5 ቀን በእግር ጉዞ ከእኛ ጋር እዛ ሜጸርም ትርጉሙን ሰርተናል።
ለዛም በደርግ አስቸጋሪ ዘመን ነው ትርጉም ስራ ሲሰራ የነበርኩበት።